ሰላም ጤና ይስጥልኝ። እንዴት ናችሁ? ውድ ሀገሬ ልጆች በያላችሁበት ሰላማችሁ ይብዛ። እንግዲህ ከሰሞኑ መነጋገሪያ የሆነው ጋዜጠኛ ሶፎንያስ ጉዳይ ብዙዎችን እያነጋገረ ያለው እግረኛው ሚዲያ እኔ ቤድሩም ውስጥ ያለ ማስረጃ ነበረኝ በማለቱ የተነሳ እንዴት ማስረጃ ይዞ ወንጀል የሆነ ነገርን ይሄ ኃጢአት ብቻ አይደለም በፍትሐብሔር ሕግም ወንጀል ሆኖ የተቀመጠ ነገር እያለ እንዴት ነው ወንጀለኛን የደበቀው? ስለዚህ እግረኛው ሚዲያም ሊጠየቅ ይችላል የሚሉ ሰዎች እየበዙ ነውና ራሴን አደጋ ውስጥ ከትቼ አለ ፍሪዘር ማለት ነው አደጋ ውስጥ ከትቼ ራሴን አደጋ ውስጥ ከትቼ እሱን ለማጋለጥ ብዙ ሰርቼ ያለው ግን ከዛ ሁሉ ግን እኔ ላይ እጅ እየተጠቆመ ነው። አንተም እንደሱ ነው እየተባልኩ ነውና ብሎ ማስጠንቀቂያ ትናንትና ሰጥቶ ነበረ። ልክ ከቪዲዮ በኋላ ግን ፌዴራል ፖሊስ በቁጥጥር ስር እንዳዋለው ነው የሚነገረው። እንግዲህ ከታማኝ መረጃዎች እንደተገነዘብነው ከሆነ ፍሬዘር ፍቃዱ ለጥያቄ በቁጥጥር ስር ሆኗል። በእርግጥም ደግሞ በቁጥጥር ስር መዋል የሚገባው ነው። ምክንያቱም አንድ ወንጀለኛ ሲገኝ ወንጀለኛን በደቡ ፍርድ ከመስጠት ይልቅ ወንጀለኛን ወንጀል የሆነ ነገርን ለሕግ ማስረከብ ነው የሚቀለውና ሌባን ቢገኝ ሌባን ከመደብደብ ይልቅ ለፖሊስ ለሕግ አካላት ማስረከብ ነው ቀላሉ መንገድና በዛም ተጠያቂ ሊደረግ እንደሚችል የታወቀ ነው፣ የታሰበም ነው፣ የታወቀም የተረጋገጠም ነገር ነው። ምክንያቱም ይሄ ነገር በቪዲዮ ማስረጃ ተይዞ ሰውየው በዚህ የሚባለው ነገር እርግጠኛ ሆኖ ተገኝቷል። እርግጠኛ ሆኖም ሲገኝ መደብደብ ሳይሆን አማራጭ የሚሆነው መደብደብ ሳይሆን አስሮ ወደ ሕግ ክፍል ወስዶ እንደዚህ ነው ብሎ ማስረከብ ነው እንጂ የሚቻለው በደቡ ፍርድ መስጠት አግባብ አይደለም። በእርግጥ ከአይምሮ በላይ ስለሆነ በሀገራችን እኛ የምንቀበለው ነገር አይደለም። የተቀበሉት ሊኖሩ ይችላሉ፣ በእኛ ግን ልንቀበለው የምንችል አይደለም። ከአይምሮ በላይ ነው። ብዙዎቻችን ነው ፍዝዝን ያል ነው። ምክንያቱም ይህን የመሰለ ልጅ፣ ይህን የመሰለ ሉጋ፣ ይህን የመሰለ ቁመታም፣ ይህን የመሰለ ድምፅ እንደ ሴት አድርጎት ከእንደገና የሚያምርበትን ሱፍ ጥሎ ቢጃማ ላይ ሲርመጠመጥ ስናገኘው በጣም ነው ያዘንነው። ለሁላችንም ከአይምሮአችን በላይ ነው። እግረኛው ሚዲያ ደግሞ ቤድሩም ውስጥ የተቀረጸ የቪዲዮ ማስረጃ ነበረኝ በማለቱ ማስረጃውን በመደበቅ ከዛ በኋላ 4፣ 5፣ 6 ወንዶች ተደፍረው ሊሆን ይችላል፣ ተበላሽተው ሊሆን ይችላል። ያንን መቀነስ ይቻል ነበረ አንተ መረጃ ብታመጣ ኖሮ። መረጃውን ባለማውጣት ግን ጥፋተኛ ነህ የሚሉ ሰዎች እግረኛው ሚዲያን እየወቀሱ ያሉ ሰዎች በስተዋል። እሱም እንዳለው ሰብለ አሰፋ የምትባለዋ ጠበቃ ከዚህ በፊት ሰብስክራይቡ ይነሳ በሚል ዘመቻ ከፍታብኝ ነበር ሲል ነበር ከጓደኛው ጋር ከስራ ባልደረባው ጋር ቁጭ ብሎ በብሮድካስታቸው ሲነጋገሩ እንደሰማ ነው የተባለውን ሁሉ እያወራ ነበርና እሱ ሲያወራ የነበረው ከሞላ ጎደል የሰማውንና ያየውን ነው። ከዛ በላይም ተብሏል። ያው ይሄ ደግሞ በመረጃና በማስረጃ የገባለት ማስረጃ፣ ይሄኛው ደግሞ የቪዲዮ ማስረጃ ሲወጣ ሰው እውነቱን ሲያረጋግጥ እግረኛው ሚዲያ ማርን ያኔ ወቅሰንሃል ይቅር በለን በማለት ሰው እግረኛውን ይቅርታ መጠየቅ ጀመረ ማለት ነው። ስለ እግረኛው ማአት ቪዲዮ የሰሩ ሰዎች ነበሩ በዛ ሰዓት። ከዛ በኋላ እሱም ቪዲዮውን ፕራይቬት አደረገው። በቃ ነገሩ ወደ እሱ እንደዞረ ሲያቅ ፕራይቬት አደረገው። አሁን ግን ከ2 ወር በኋላ ነገሩ እንደ አዲስ ተቀስቅሶ አላርፍ ያለች ጣት እንደሚባለው አላርፍ ያለው ቻት አድራጊ ሶፎንያስ፣ ጋዜጠኛ ሶፎንያስ በለመደ እጁ ቻት ሲያደርግ እንግዲህ እንደዚህ አይነት ልጆች ላይ ወድቆ ከዛ ያው የምታዩትን ሆኗል። ያው እንግዲህ ነገሩ ሲጋለጥ ሮጦ ወደ ጸበል ሄዷል። ያው ጸበል መደበቂያ አይደለም። በእርግጥ በትክክል በንጽሃ ከታጠበ ኦኬ፣ ግን ጸበል መደበቂያ አይደለም። ነገም ጸበል ደርሶ መጥቶ ደግሞ እንደዚህ አይነት ልክስክስ ባህሪውን የሚያካሂድ ከሆነ እንደ ድምፁን ሁሉ እኮ ነው የቀየረው። ካነሰ ሰውን ጨምራለን እንዳይደክምህ ብዬ ነው። እኔ እንኳን እንደሱ ድምጼን አሟዝዤ ሴቷ መናገር አልችልም። እሱ ሲያወራ የነበረው በስልክ ማለት ነው። ለማንኛውም እግዚአብሔር ይድረስለት። እናቱ ያሳዝናሉ። ግን በሱ ጉዳይ እሱ በተልከሰከሰበት እሱ በተግማማበት ጉዳይ እሱም ተይዞ ይሆናል። እንግዲህ ይሄ ሰይጣን አሰራር ነው። ከኃጢአት በላይ ወንጀል ነው። በፍርድ የሚያስቀጣ ነው። በሀገራችን ገንዘብ አይነት ነገር ተመሳሳይ ጾታ በኢትዮጵያ በፍርድ
በወንጀል የሚያስቀጣ ወንጀል ሆኖ እያለ በማስረጃ የተደገፈልህ መረጃ እያለ ለምንድን ነው መረጃ የደበከው ብሎ ሰው አሁን ወደ እግረኛው መጠየቅ አለበት እያለ ነው ተመልሶ በትናንትናው ቪዲዮ በራሱ አፍ ባወጣው የተነሳ አንተም መጠየቅ አለብህ። ሰዎች ይድኑ ነበረ። ከዛ በኋላ ሊያበላሻቸው ያሰባቸው ሰዎች ይድኑ ነበረ። አንተ መረጃ ባለማውጣትህ ከዛ በኋላ ደግሞ የስንት እንደተበላሸ ቤቱ ይቁጠረው በማለት ሰው እንግዲህ ዛሬ ወደ እግረኛው ትናንትና በወጣው ቪዲዮ የተነሳ ወደ እግረኛው ዞሯል። ፍሬዘርም እንግዲህ ከዚህ በላይ እኔ ማስጠንቀቂያ የመጨረሻ ቪዲዮ ነው። ስለ ጋዜጠኛ ጉዳይ ራሴን አጋልጬ ራሴን አደጋ ውስጥ ከትቼ እሱን አጋልጬዋለሁ። ከዛ ግን ከሰው የተሰጠኝ ምላሽ አንተም ራስህ እንደዚህ ነህ የተባልኩት። እኔ ግን በጣም ስለምጸየፈው ይሄን አይነት ጉዳይ እና ያጋለጥኩት ይኸው አዎ ነው እሱ እንዲህ ነው ብዬ ሰጠዋችሁ። እናንተ ግን እኔ ላይ ነው ከዚህ በኋላ ማንም ሰው እኔ ላይ እንትን ቢል በህግ ጠይቃለሁ ብሎ ቪዲዮውን እንዳየ ነው። ቪዲዮውን በሰራበት በተለቀቀበት ሰዓታት ውስጥ የህግ አካል የሆኑ የፌዴራል ፖሊሶች መጥተው በቁጥጥር ስር አውለውታል። እንግዲህ ከዛ በኋላ ወይ ተጠይቆ የሚወጣም ሊሆን ይችላል። ቅጣትም ካለበት መቀጣት አለባቸው። እዛ ጋ ያሉት መቀጣት አለባቸው ብዬ ስለምንድን ነው ሌባም ቢሆን ወደ ህግ ነው እንጂ የደቡብ ፍርድ አያስፈልግም። በእርግጥ ከአይምሮዎችን በላይ ስለሆነ እዛ ጋር ስሜታቸውን መቆጣጠር ስላልቻሉ ሊገሉትም እኮ ይችሉ ነበር። እሱ ግራ ያውጪኝ ብሎ ባያመልጥና ፍሬዘር ፍቃዱ በዚህ ምክንያት ነው የታሰረው። እንግዲህ በቅርብ እንደሚፈታ ተስፋ እናደርጋለን። ለማንኛውም ይህንን ቻናል ዳጊ ቆንጆ ቲዩብን ሰብስክራይብ አድርጉ፣ ላይክ ሼር አድርጉ። ቪዲዮ መታችሁ ስለምታዩ እናመሰግናለን።